እንደዚህ ጥርግ አድርገን የምንበላውን ዛሬ ቆንጆ የሆነ እንቁላል ፍርፍር በአትክልት እንሰራለን ማለት ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም። ውድና የተከበራችሁ የጽጌ ማዕድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁልኝ? እንግዲህ ጽጌ ማዕድ ትንሽ ጠፍታ ነበር። ቪዲዮ ከሰራው ትንሽ ቆየት ብያለሁ። ተመልሻለሁ። እንግዲህ ያው ቆንጆ በሆነ ቁርስ ነው የሰራሁት። በ5 ደቂቃ የሚደርስ ቀላል ነው። አብረን እንሞክራለን ማለት ነው። ወዳችሁ ፈቅዳችሁ ስለምትከታተሉኝ እጅግ በጣም አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ አሁንም አበረታቱኝ እላለሁ። ወደ አሰራሩ እንግባ። እንግዲህ በመጀመሪያ ለካሜራው ይቅርታ፣ ምክንያቱም ትክክል አልነበረም ካሜራው የተቀመጠው። እዚህ ጋር የሚያስፈልጉኝ ግብአቶች አሉ። ከዛን ወደ መጥበሻችን ላይ ዘይት እናደርጋለን። በመጀመሪያ ዘይት እናደርጋለን። ዘይታችን ትንሽ ሞቅ ካለ በኋላ በደቃቁ የተከተፈ ሽንኩርታችንን ትንሽ እናማስላለን ከዘይቱ ጋራ። ሽንኩርቱ ልክ መብሰል ሲጀምር በቀጣይ ደግሞ የተፈቀፈቀ ካሮት እንጠቀማለን። የተፈቀፈቀ ካሮት ካሮቱ ትንሽ ሰዓት ስለሚፈልግ የቶሎ ስለማይበስል ካሮት ትንሽ ከሽንኩርቱ ጋር አብረን እንጠብሰዋለን። ሰብስክራይብ ያላደረጋችሁ ለቤት አዳዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳዘነጉ፣ በላይክ ደግሞ ቪዲዮን ብትከታተሉት በጣም ደስ ይለኛል። እንዲሁም ከወደዳችሁት ሼር እያደረጋችሁት አበረታቱኝ። በመቀጠል ደግሞ አጥበን ያዘጋጀነውን ስፒናች ወይም ቆስጣ፣ የቆስጣ ቅጠሉን ፓርት እሱን እንጨምራለን ማለት ነው። ቆስጣው ብዙ መብሰል አይጠበቅበትም፣ የተወሰነ ነው ምናበስለው። እዚህ ጋር ስንደርስ ነው ካሜራውን ያስተካከልነው ማለት ነው። ምክንያቱም መጀመሪያው ቀረጻ ላይ ካሜራው ትክክል አልነበረም። እዚህ ጋር ግን አስተካክለነዋል። ከዛን 2 እንቁላል ነው የተጠቀምኩት። እናንተ እንደ ፍላጎታችሁ ከፍም ዝቅም ማድረግ ትችላላችሁ። 2 እንቁላላችንን ምትት እናደርጋታለን። ከዛን ወደ አዘጋጀነው እንግዲህ እዚህ ጋር እየበሰለ ነው ቆስጣው በደንብ። ስለዚህ በቀጣይ እንቁላሉን እንጨምራለን። ነጭ ሽንኩርት ትንሽ ጨመርኩኝ። ነጭ ሽንኩርት አሪፍ ነው፣ ጣዕሙን ቆንጆ ያደርግልናል፣ ሳይበዛ ማለት ነው። በመቀጠልም የምታናውን እንቁላል እንጨምራለን። ቀስ እያለን መሰል እናደርገዋለን። አንድ ላይ እናዋህደዋለን። ከዛ በመቀጠል ትንሽ ጨው አታብዙ፣ ትንሽ ጨው። ከዛ ነጭ ቁንዶ በርበሬ የተጠቀምኩትኝ፣ ጥቁሩን መጠቀም ትችላላችሁ ያላችሁን። እኔ ነጩን ቁንዶ በርበሬ የተጠቀምኩትኝ። እዚህ ጋር እንደመያዝ ብሎት ነበር ግን ተደርሶበታል፣ ብዙ አልያዘም። በመቀጠል እንደዚህ ያማረ ሆኖልናል። ከዛ በኋላ ምንም አልጨመርንም። እንደዚህ ቆንጆ አድርገን አዘጋጅተናል። ከምንፈልገው ነገር ጋር ከእንጀራ ጋር ከዳቦ ጋር መጠቀም እንችላለን። ዳቦውን ትንሽ ጠበስ አድርገናል። በዚህ መልኩ ቆንጆ የሆነ ቁርስ በቀላሉ የሚደርስ በ5 ደቂቃ የሚጣፍጥ መስራት እንችላለን ማለት ነው። ሞክሩት። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ እንደምትወዱት ተስፋ አድርጋለሁ። ከወደዳችሁ ደግሞ ሼር አድርጉት። በየቤታችሁ ሞክሩት። እንዴት እንደሚጣፍጥ ሞክራችሁት እዩት።